አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ፖሊስ ኢሚግሬሽን ሰራተኞችን ሊረዳ ይችላል። ፌደራል ኤጀንትስ ወይም ደግሞ የማዕከላዊ መንግስት የኢሚግሬሽን ሰራተኞች የአይሲ ሰራተኞች ሮቸስተር ኒውዮርክ ውስጥ መኪናን ያስቆሙና ቶሎ ብሎ 911 ይጠራሉ። 911 የተጠራው ፖሊስ እየከነፈ ይመጣል። ብዙ መኪናዎች አንድን መኪና ይከቡታል። ምን እንደሆነ ምክንያቱ አልታወቀም። ግን ፖሊሶች እንደወረዱ ቆመው ሲያዩ የፌደራል ኤጀንትስ ወይም ደግሞ የኢሚግሬሽን ሰራተኞች አንድ ሴት አቁመው የመኪናው ነጂ ናት ያወራሉ። ከዛ በኋላ ፖሊስ ይመጣና በሩን ይከፍታል። ሴትዮዋን ገለል በይ ይሉና ውስጥ ያሉትን ሰዎች እንዲወጡ ይጠሯቸዋል። ፖሊሶች ይሄንን ሲያደርጉ ከፌደራል የኢሚግሬሽን ሰራተኞች ወይም ከስደተኞች ጉዳይ ሰራተኞች ጋር ብዙ አይነት ንግግር አልነበራቸውም። ሴትዮዋን ወደ ጎን ይገፉና ከውስጥ ያሉትን አባትና 2 ልጆች ያስሯቸዋል። አስረው ደግሞ መኪናቸው ውስጥ ያስቀምጧቸዋል። ይሄ ታዲያ ዳር ቆመው ቪዲዮ በሚቀርጹ ሰዎች ይባዛና ወደ ሶሻል ሚዲያ ይወጣል። የከተማው ከንቲባና የከተማው የፖሊስ ኃላፊ ይሄ ነገር ይደርሳቸዋል። እንዴ አሉ፣ ይሄ ትልቅ የአሰራር ጥሰት ነው። ምክንያቱም የከተማዋ የሮቸስተር ከተማ ፖሊስ የኢሚግሬሽን ሰራተኞችን ሊረዳ አይችልም። ሊረዳ የሚችለው በአንድና አንድ ምክንያት ብቻ ነው። እዛ ቦታ ላይ የወንጀል ስራዎች ከተሰሩ ነው። በኢሚግሬሽን ጉዳይ ሊገባ አይችልም። ስደተኞችን ህገወጥ ቢሆኑም ከመኪና ውስጥ ማውጣት አይችልም። አውጥቶ እጃቸውን ሊያስር አይችልም። ሰውነታቸውን እየደባበሰ ሊፈትሽ አይችልም። ቀጥሎ ደግሞ መኪና ውስጥ ከቶ ወደ እስር ቤት ሊወስድ አይችልም። ይሄ የፖሊስ ስራ አይደለም። ይሄ የኢሚግሬሽን ሰራተኞች የራሳቸው የማዕከላዊ መንግስት ሰራተኞች ኃላፊነት ነው እንጂ የሮቸስተር ከተማ ኒውዮርክ ከተማ ሰራተኞች ፖሊስ ሰራተኞች ስራ አይደለም ብለው ነው የሚከራከሩት። የአሰራር ጥሰት አለ። ይሄ ደግሞ የመብቶች የዜጎችን መብት የሚዳፈር ነው። ተደራራቢ ጥፋቶች ይታያሉ። ይሄንን ካሳወቁ በኋላ ፖሊሶቹ 10 የሚሆኑት ከስራቸው ላይ ለጊዜው ገለል ብለው ስልጠና እየተሰጣቸው ነው። ስልጠና የሚሰጣቸው የከተማይቱን የአሰራር የፖሊስ አሰራር እንዲከተሉ ነው። እዛች ቦታ ላይ ሊገኙ የሚችሉት የማዕከላዊ መንግስት የኢሚግሬሽን ሰራተኞች እርዳታ ሲጠይቁ ነው። እርዳታ የሚጠይቁት ግን በአንድ ምክንያት ነው፣ ወንጀል ነው። ከዛ ውጭ ግን ኢሚግሬሽን ከተማዋን ፖሊስ አይመለከተውም፣ በአሰራር ውስጥ የለም ይላል። ይሄ ትልቅ ትምህርት ነው። በእኛ በምንኖርባቸው ከተማዎች ውስጥ ኢሚግሬሽን ሰራተኞች ፖሊሶችን ሲጠሩ ወንጀል ብቻ ሲኖር ነው። ከዛ ውጭ ግን መብታችሁን ለማስከበር ጠበቃ መጥራት ትችላላችሁ፣ መብታችሁን መግለጽ ትችላላችሁ። ይሄ የሚያሳስራችሁ ጉዳይ አይደለም። ሊንኩን በዩቲዩብ ኮሜንት አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ